ሰላም ሰሞኑን በኢትዮጵያ ላይ ያለው ጋጋታ ያለው በጣም ቀውጥ የሆነ ጊዜ ነበረ። አይሾ ስፒድ ጥቁር አሜሪካዊ መተው እንደሄደ እንደጎበኘ እናውቃለን። ሁላችንም የመንግስት ቀልብ እንደሳበ የወጣቶች ቀልብ እንደሳበ አይተናል። እኔ ግን በጣም ደጋግሜ አየው ምንድነው የዚህ ልጅ መልእክቱ ተልኮው ምንድነው ብዬ አስብ ያለውና የሚገርማችሁ ነገር በጣም ይሄንን ልጅ አፕሪሺየት ያደርጋለሁ። የሚሆነው ነገር አይደለም እንግዲህ በዛ በኢትዮጵያ ባሳለፈው ጊዜ 3 ቀን ይሁን 2 ቀን ይሁን አላቅም፣ ግን እዛ ባሳለፈው ጊዜ ያለው ሁከታ የመንፈሳዊ ያው ልጁ ብዙም በጌታ ያለ አይመስልምና ግን ያለው በዛ ባሳለፈበት ጊዜ መንፈሱ አልተረጋጋም። በጣም ቀውጥ ጊዜ ነበረ። መረጋጋት የለም። ላይክ ኢዝ ሶ ክሬዚ በቃ የመንፈስ መረጋጋት የለም። ቀውጥ እንደ እብድ ነው የሚሆነውና ያንን ፈጽሞ ሊቀበል አልችልም። ያንን ማለት ነው። አይብሽ እንደሱ ቢሆን ኖሮ የሚወርደው መንፈስ ጎስፕል ሼር ቢያረግ ይህ ልጅ ብዬ እሱ ቦታ ሆኜ እኔ መንፈሳዊ ነገር ነው የተረጎምኩት። እንደገናም ደግሞ ኢትዮጵያም ደግሞ ህዝብ የታዘብኩት ነገር አንድ ሰው ለዚህ ልጅ ወንጌል አልነገሩትም። ሳይሰማ ነው ትተው ከዛ ምድር የወጣው ማለት ነውና ይሄንን ልጅ አፕሪሺየት የሚያደርገው ነገር ምንድነው? ብዙዎች ብራውን ፒፕል በቃ ጥቁር የሆኑትን እንደኔ ብራውን ከለር ያላቸውን ነጮችን፣ ጥቁር አሜሪካዊን፣ ጥቁር አፍሪካውያኖችን ሁሉ አስደነግጧል። በጣም ነው ህዝብ የደነገጠው ማለት ነው። በተለይ ስፔሻሊ በአሜሪካ ውስጥ ያሉት ጥቁሮች በቃ መናገር እስከሚያቅታቸው ድረስ በጣም ድንጋጤ ነው የለቀቃቸው። ድንጋጤ ነው። ያለቅሳሉ። ያለው ስሜታቸውን ተናግሮ መግለጽ አይችሉም ነበረ። ለምን ብባል የዚህ ልጅ ተልኮ ምን እንዳለ ታውቁታላችሁ? እዚህ አሜሪካ ያሉ ጥቁሮች የሚያቁት አሜሪካ ውስጥ ያሉት አሜሪካ ውስጥ ተወልዶ አደጉት ኢቭን ጥቁር አሜሪካዊ ተውትና የኛ ልጆች ራሱ የኛን ባህሪ ካልነገርናቸው ወይንም ሄዶ ካላዩ ፈጽሞ ይሄንን ጉድ የሀገራችን ካልቸር የሀገራችን ምን እንደሚመገቡ ምን እንደሚበሉ እንደርኖ በየስቴቱ ያለው ካልቸር ምንም ካላዩ ምንም ሊያውቁ አይችልም። የዚህ ልጅ ተልኮ ግን ብዙዎችን ድንጋጤ በአፍሪካ በኤዥያ ዓለምን ነው ያስደነገጠው። በኢትዮጵያ ውስጥ ሄዶ ያደረገው ነገር 11 ሚሊዮን ነው ያየው። ለዚህ ሾው ሄዳችሁ ማየት ይችላላችሁ። ሰው ምን ልላችሁ ነው? ቤተሰቦቹም ብሉ ማንም ጥቁር አሜሪካዊ የተባለውን እንዲነሱ በቃ ዌክ አፕ ነው ያደረጋቸው። ምንድነው እሱም እዚህ ኢትዮጵያ አሜሪካ ውስጥ ያሉት የፈረንጆች ካልቸር ነው። የዚህ አገር ካልቸር ብቻ ነው የሚያስተምራቸው። ደግሞ የመጡበትን ያንን ባርነት ኮሎናይዝድ ጊዜ ያደረገው አያቶቻቸው አባቶቻቸውን ያደረጉትን ያንን ነው እነሱ የሚያውቁት እንጂ እዝም ደግሞ ያለው ጭቆና ቅመኝነት ገባችሁ? ያለው በቃ በእነሱ ላይ የተደረገው ቅመኝነት ያንን ነው በበቀል ለመበቀል የሚሞክሩት እንጂ እንዴት ጥቁር እንዴት እንደመጣ እንዴት ከአፍሪካ ተገዝቶ እንዴት እንደመጣ ያንን ነገር የሚያውቅ ሰው የለም። ፕላስ ደግሞ አሜሪካ ውስጥ ያሉት ጥቁር የተባለ ሁሉ አፍሪካ ያሉ ህዝብ በሙሉ ጥቁሮች ገዳዮች ነው የሚመስላቸው። የተማሩትንም እንደዛ ነው። ነጮች ደግሞ እዚህ ሆኖ ለጥቁሮች ያስተማራቸው አያቶቻቸው ቅድሚያቶቻቸው ያስተማራቸው የነበሩ ገዳዮች እንደሆነ ድሆች እንደሆኑ ኢከካሞች ምንም ነገር እንደሌላቸው ድሆች ምንም ነገር የሚቀመስ ነገር እንደሌለ ሰው ሳይሆን እንስሳ ከእንስሳ እንደመጡ አድርጎ ነው የሚያስቡት። እስቲል ነው የሚያስተምራቸው። ልጆቹ ደግሞ ያንን
ቅድሚያቶቻቸው አያቶቻቸው መጥቶ እዚህ ተወልዶ የልጅ ልጅ ያዩ ደግሞ ያንን ነው አንደርስታንዲንግ ያደረጉ ያንን ነው አይምሯቸው ውስጥ ግራው አፕ የሆኑ የበጡት ማለት ነው። የዚህ ልጅ ፕላንና የዚህ ልጅ አፍሪካን በሙሉ እንደውም አፍሪካን በሙሉ ሁሉ ጨርሶ ኤዥያ፣ ላቲን አሜሪካ ሁሉ አገር ያለበት ቦታ ሁሉ ለመጎብኘት ነው ፕላን ያለው። የሚያደንቀው ይህንን ልጅ ምንድነው ባክግራውንዱ ቅድሚያቶቻቸው አያቶቻቸው ከሰባት ቤት የመጡ ሐረግ የመጣውን ዘሩን ማለት ነው ጥቁር የተባለው አገር በሙሉ ለመጎብኘት ፕላን አለው። ለዚህ ነው ጥቁር አሜሪካውያኖች የደነገጡት። ለዚህ ነው ይህ ልጅ እንዴት ሄዶ ምክንያቱም አሁን አንድ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። እናትየው ስትናገር የዚህ ልጅ ስም አላወጣውለትም ምን እንደምን አላቅም። እኛ የምናቀው እዚህ አድገን እዚህ ተወልደን አፍሪካውያኖች በሙሉ ገዳዮች፣ አራጆች፣ ዲሆች እንደሆነ እኔ ምንም ቃላት የለኝም እያሉ ባዳ ሰው ቤተሰቦቹ ሲያለቅሱ ታዩታላችሁ። ይህ ልጅ ምንድነው ታሪኩ አፍሪካ ይዞ ወይንም ኢትዮጵያ የሄደበት ጉዳይ ምንድነው? ይሄ ነው በቃ ይሄ ነው እያሳወቀ ነው ያለው ተልኮ። ብዙ ሰዎች አሁን እኔ በእውነት እላቸዋለሁ አሁን ምንድነው ይህ ልጅ ለወጣቶችና ለዚህ ታይም ላይ ወይንም በዚህ ጊዜ ለወጣቶችና ለጄኔሬሽን የሚያስተምረው ምንድነው? አሁን ሄዶ መጣ ረብሾ መንፈሱ ሳይረጋጋ ትቶ መጣ ብዬ ነው። ለካ ልጁ ያለው አላማው ዘሩ ስሩ ከየት እንደመጣ ቅድመ ዘሩን በሙሉ እዛ ጥቁሮችን ለመጎብኘት ኢትዮጵያ ሄዶ ይሁን አፍሪካ ሀገራችን ሌላ ሩዋንዳ ምናምን በቃ እንደዛ እያለ እየዞረ ነው አለውና ለካ አፍሪካን ይጎበኛለው ጥቁር ስለሆነ ጥቁርነቱን አፍሪካ እንዲኖ ብሎ በድፍረት አስቡ። በዚህ ሰዓት ላይ አፍሪካን መጎብኘት በጣም ከባድ ነው። በጣም ከባድ ነው። የሚፈራ በመንግስት ዘንድ ተቀባይነት አግኝቶ አስቡ። የመንግስት አካላት በሄደበት ቦታ እትሶ አንዳንድ እግዚአብሔር እኔ ያደላል ብዬ አስባለሁ። በእውነት ነው የምላችሁ ለምን በሄደበት ቦታ በገዳዮች አካባቢ በተለያየ ከተማ አፍሪካ አገራት በሙሉ መንግስት ነው ይሄንን ልጅ የሚቀበሉት ማለት ነው። በቃ እግዚአብሔር ኢዚ በሆነው መንገድ እንዲህ ሸዋ አሳይታይ ብላ ኑር ብሎታል። ይሄ ልጅ በጣም ሚሊነር ነው አስቡ። 20 years old በቃ ይሄ 20 ዓመቱ ነው። ግን ሄዶ በሄደበት ቦታ ተቀባይነት አለው። መንግስት ይቀበሉታል። በቃ በግልጽ ነው፣ ድፍረት አለው። እንደገናም ደግሞ ምንም ይጠራጠረው ምሸማቀቀው የለም። ሲቀበሉት ደግሞ አቀባበሉን ታቁታላችሁ። እና ምን ልላችሁ ፈልጌ ነው እኔ በዚህ ላይ የመናገር የሚፈልገው ነገር ቢኖር የሚገርማችሁ ነገር በቃ እግዚአብሔር ብላ ያለበት መንገዶች ናቸው። ደግሞ ጥቁርነቱም እኔም ጥቁር ነኝ እያለ ጥቁርነቱን ጥቁር አገሮች ሁሉ ሄዶ ራሱን ሲያስተዋውቅ ወይንም የመጣበት ዘር ማንዘራቸው ወይንም ከሰባት ሐረግ የመጣው ጥቁር የተባለ ምድር መጎብኘቱ ለሱ ትልቅ ለጥቁሮች በጣም ልባቸውን ሰብሯል። ልባቸው ብዙ ሰው እያለቀሰ ነው። ብዙ አስደነግጧል። ኤዥያውያኖች አሁን ከዛ አፍሪካ በሄደበት ብዙ ልጆች ነው ወደ አሜሪካ እያመጣ ያለውና እስካሁን ድረስ በሱ ፕሮፋይል ላይ ገብቼ አይቻለሁ። 2 ኤዥያ አገራት ሄዶ ከዛ ያመጣው ከሜክሲኮም ያመጣ አለ። አንድ ጥቁር ይዞ ያመጣውም አለ። በጣም መንሽን ሃውስ የተባለው በአሜሪካ ውስጥ አንድ ሀብታሞችና በጣም ሎየር ጃጁዲ ዶክተር ምናምን የገዙት ቤት ነው። እንደዛ አይነት ቤት ነው የሚኖረው ይህ ልጅና በቃ ልጆቹን ያመጣል ከዛ ሰብስቦና ይህ ልጅ ምን ያህል ብልህ ልጅ እንደሆነ በጣም ገርሞኛል። የመጣበትን ዘሩን ከለሩን እንደገና ሄጄ ያለው የአፍሪካ ምድር ማለቱ በጣም አይ አፕሪሺየትድ ስፒድ ሾው በጣም ነው በእውነት አይሾ ስፒድን በጣም ነው የሚያደንቀውና ለብዙ ሰዎች ድንጋጤ። ግን ኢትዮጵያ ላይ በጣም ያፈርኩት ነገር ምንድነው ሞል ውስጥ ገብቶ 5000 ነው ብላ ነፃ ኢትዮጵያ በመጣ